ሰላም ዋሉ ማማ። አንተ አባባ ነው እንጂ ምን ፈልጋችሁ ነው? ለምን እንኳን እንደመጣን ያውቁም እንዴ? እኔ እንጃ። የመጣነውማ ትንሽ ችግር ቤት ያጋጥሞን ነው። መላ እንዲሉን እኔ ጋር መጥቶ መፍትሄ አላገኘ የለም። አንተም ታገኛላችሁ። እንደው ድህነት አስቸገረን። እኛ ደግሞ ከድህነት መውጣት እንፈልጋለን። ከድህነት እንድንወጣ መላ ይበሉን፣ የወደፊታችንም ይንገሩን። እኔ እናንተ የወደፊት ዕጣ ፈንታችሁ እየታየኝ ነው። እድሜያችሁ ስንት ነው? እድሜያችንማ 30 ዓመት በላይ ነው። አሁን እኔ የሚታየኝ ከሆነ እስከ 40 ዓመት በስቃይ በድህነት የማቀቃችሁ ትኖራላችሁ። ወንድ አሁን ከ40 ዓመት በኋላ ሀብታም እንሆናለን ማለት እኮ ይሆናል። እሺ ከ40 ዓመት በኋላስ? ያው ከ40 ዓመት በኋላ ድህነትን ትለምዱታላችሁ። የኔም ማማ ዝናሽን ልጅ ነው የሚመጣው። ኧረ እማዬ ከባድ ናቸው፣ ጉልበተኞች ናቸው። ምን ማለት ነው? እኔ በላይ ጉልበተኛ አለ? ከኔ በላይ ከባድ አለ? እኙት እነዚህ አዎ ምንድን ነው የሚያክሉት? ምንድን ነው አንተ ነው ከነዚህ ጋር ብለ ከማይታይ ፍጡር ጋር መደባደብ ጀመር። ዛሬ ህይወት የመጨረሻችን ሳትሆን አቀር። አሁን በሃይፋይ ህይወታችንን እናጣጥ። እንካ አንተ ባብል ጣም፣ እኔ በእንጆሪ ጣም። አሁን በልጠጣና እንሂድ። እንዴ ሃይፋይን ከተገኘሽ በሁሉም ሱፐር ማርኬት እና ሱቆችሽ ታገኛለህ። በሞትም አይቆጨኝም። እናንተ ናችሁ ይሄ ምስኪን ልጅ የመታችሁት? አዎ እኛ ነን። አዎ ደግ አድርጋችሁ። እንዴ እማዬ ፈራሽ እንዴ? ኧረ አልፈራሁም፣ አክብሬ ነው። እኔ አክብሬ ነው። እንዴት ትመቱታላችሁ? ቿምቤ በእናት አፈር ስበላ አውርዱኝና እንደተማረ ሰው እናውራ። እማዬ አትፍሪ፣ እጅሽ እንዴ አርጊ። የኔ ልጅ ምንም ማድረግ አልችልም። ፈጣሪ ድረስልን። እነዚህንማ ማን ይችላል? አሳልፎ ለፈጣሪ መስጠት ነው እንጂ። ምን ነው ይሄ ሰውዬ የሽንት ቤት መጋኛ መጣው እንዴ? አንተ ሰውዬ ምንድነው? አትረብሽኝ። አሪፍ ሙድ ውስጥ ነኝ። ቆይ ምንድነው በስተርድና እንደዚህ የሚያደርግ? አትከበርም? ስሚ ሙችለም ምን ታፍያለሽ? ምን ታፍያለሽ? የማታፍረው ሳንተ ቅሌታም ሽማግሌ ኬት ነው የመጡብኝ? ይቺን ፋራ የውሽ ቆቶ ፊት ደግሞ ምን ነው ሽማግሌ ይመስለው? መልኬ ስታርለ እንዴ ላጭሽን የምታከረካድርኪ ያንተ መልክ ሆኖ ንገሩኝ ባይ ስትወለድ ዶክተሮቹ ፊቱ ነው ቂጡ ነው ብለው መለየት አቅቷቸው ከ3 ቀን በኋላ አይደል የለዩት ፊት መሆኑን። እኔ አረ መሬት ይታል እናቴ ድረሽ መንጉር ናት እቺ የሆነች ግንብራስ። ለዚህ ነው እንደምትሆነው። አንቺንማስ ማን ይችልሻል? አሳልፎ ለፈጣሪ መስጠት ነው እንጂ ነግሬ ነበር። ሴጣኔን አታምጣ ብዬ ይሄው ሴጣኔ መጣ። ለካ ከሴጣኑ ጋር ለሁለት ሆናችሁ ነው። ልብ ካለሽ ብቻ ለብቻ አቅጠሚኝ ነይ። ኧረ ወይኔ እንዴ እማዬ ሌባ ቤት ውስጥ። እዚህ ቤት ውስጥ? አዎ እዚህ ቤት ውስጥ ይኸው። ወይኔ ማማ ዝናሽ ተንቃለሁ። ሄይ ምን እያረክ ነው? እያየሽ አይደል? ልሰርቅ ነዋ። አፉን ሞልቶ ልሰርቅ ነው። ታዲያ እኛ ለምን ነፃ ዴሊቨሪ ቤት ድረስ አናመጣልህም ነበር? ምን አስለፋ እዚህ ድረስ የኔ ጀግና? ሴትዮ ከመንገሬ ዞር በይ፣ አንስቼ እንዳላፈርጥሽ። እኔን አንስተህ ልታፈርጠኝ? ልጄ የምፈራ መስሎት እኮ ነው። እኔን ግን ታገኛለህ? ኧረ እኔ አላቅሽም። አያቀኝም። ቢያቀኝማ ኖሮ እዚህ ቤት አይመጣትም ነበር። አያቀኝም። ወንድሜ ዲኮደሩስ ነይ ዝም ብለሽ። እሺ ይኸው አየህ ልጄ፣ ይሄ እኮ ሌባ አይደለም፣ ምስኪን ነው ምስኪን። ዶክተር ውጤቱ እንዴት ሆነ? ውጤቱ ደርሷል። እንግዲህ ጥሩ ዜናና መጥፎ ዜና አለ። ጥሩ ዜናው እሺ በ24 ሰዓት ውስጥ ነው የምትሞተው። በ24 ሰዓት ውስጥ ሞትኩ። መጥፎ ዜናውሳ ምን ሊሆን ነው? ከዚህ በላይ የሚከብድና ምን አለ? መጥፎ ዜና አለ ከዚህ ባሰ። መጥፎ ዜናው ደግሞ ይሄንን መረጃ ያገኙት ከ23 ሰዓት በፊት ነው። አንድ ሰዓት በኋላ ሞታለሁ። አዎ ተሰማል አይደል? ባለፈው ዲሽ ስራ ብለህ ጣሪያ ላይ ወጥተህ እግሬ እንደወረደው ዲሹ ኦ ሲግናል ያለው ኦ ሲግናል ጋሽ ከቤ ፊክስ ነው ማድረገው። ጋሽ ከቤ መጣ
ምጣት ይምጣበት። ሲጀመር መች ዲሹ ተበላሽ። ኤችዲኤም አይሆን የተደቀለው እርሱ አይከፍሉ ገና ይመጣ ጋሽ ገብ አሁንስ ምጣት ይምጣበት። ልጆትን ቢያቀምሱኝ የኔ ቶሎ ነበር ከጣራ መወርዱሎት። አሁንስ ጋሽ ገቤ በቃ ልጆትን ያቀምሱኛ። የሚድሮክ ኢንቨስትመንት ያዘጋጀው ኢቨንት ቻሌንጅ አለ። እዛ ላይ ልወዳደር ነው። አንደኛ ከወጣው ሶፋ ነው የሚሸልሙኝ። ሁለተኛ ከወጣው ደግሞ ሸራተን አዲስ ለ24 ሰዓት ለአንድ ቀን አዳር ከልጆት ጋር አስቡት ያመቻቹልኛል። ሶስተኛ ደግሞ ብንወጣ የኪዊንስ የ30 ሺህ ብር ካርድ ዕቃ የሚገበያዩበት ለእርሶ አርስ ቤዛ ይዘውልዎት እንመጣ ነበር። እርሶ ግን ችጋራም ገና ይመጣል። ጋሽ ገቤ አሁንስ መጣ። ገና ሚኒ ሚሊሻ ነው መጫወተው እዚህ ሻ አንቺ ዛሬ ያለቃት ማን ተውዬ የምታምራር ወገበና ሽንጧ አንቺ እኮ ባስቦሪስ